ማን ነው ስምሽ? ህሊና ህሊናማ ግርማ ከየት ሀገር መጣሽ? ድሬዳዋ። የፀሐይ ብርሃንና ደግ ሰው ከምስራቅ ለምን መጣሽ ወደ ፊት ለፊት? እኔ እናቴን ይቅርታ ልላት ነው የመጣሁት። ለምን? እናቴን በጣም አሳዝኛታለሁ። በጣም ማለት ነው። ብዙ ጊዜ በድያታለሁ። በጣም መስጥባት በጣም አስቸግሳታለሁ ማለት ነው። ሶስት ገባው ለ4 አመት ሲጋራ በጣም ነው ማጨሰው። ወንድሜ ከሞተ በኋላ እሷ ረግማው አንቺ ረግመሽ ነው ወንድሜን የገደልሽው ብያት በጣም ነበር ሶስት የገባሁት እና በጣም በቃ ወንድሜን የገደልሽው ባንቺ ረግማን ነው ወንድሜ ሞተው ብዬ አጠገቤ ስትመጣ በቃ እንደ ነብር ነው የሚያደርገኝ። ወንድምሽ ሲሞት ሲጋራ ጀመርሽ? በቃ ማጨስ ጀመርኩ። አጨሳለሁ፣ በጣም እቅማለሁ። በቃ ህይወቴ ምስቅልቅል ወጣ። ፍቅር ነህ ስለመቸኮል ስታወራኝ አሁን 22 አመቴ ነው። በ22 አመት የ2 አመት ልጅ አለኝ። በጣም ቸኮል ብዙ ነገር ላይ ከጓደኞቼ በታች ሆንኩኝ። እናቴ ደላላ ነች፣ ቤት ነው የምታከራየው። ግን እኔን ከጓደኞቼ በታች ላለማድረግ ብላ ከነሱ በላይ ነው የምታኖረኝ። በቃ ተስፋ ስቆርጥ 11 ጊዜ ነው መርዝ የጠጣሁት። ሆስፒታል ሙሉ ፋይሌ መርዝ የምጠጣበት ነው። ደም አይገልም ይሄ ብዙ ጊዜ የመን ግን እናቴ በጣም አክራሪ ኦርቶዶክሶች ናቸው። ግን ቆይ እኔ ልክ አይደለሁ? ትላንት አላልኩም የዘንድሮ መርዝ አይገልም አላልኩም ብያለሁ አላልኩም? ስንተኛ ነኝ? እሺ እና ወደ አዲስ እነሱ አማኝ አክራሪ ናቸው። አዎ ከዛ እህቴ ጋር እዚህ ላከችኝና እኔ በጣም ነበር ማስቸግረው። ትንሽ አንድ ሰው ፊቱን ካጠቆርብኝ ሐዋሳ መጥቼ 3 ወር ብቻ ይኖር ያለው። አሃ ፊታቸው ሲያጠቁሩብኝ ፊታቸውን ዝም ብለሽ ተነስተሽ መጣሽ ሐዋሳ እኖራለሁ። እኔ ታዲያ የት ልኑር? እና እዛ 22 አንተ ቸርች ይዛኝ መጣችና እናቴ በጣም ነበር ጨጓራዬን መርዙ በዝቶብኝ ጨጓራዬን በጣም ነበር የሚያመኝ። ጸለይክልኝ አበሽታም የለም ግን በወሊድ ምክንያት ሄፓታይተስ ቢያዘኝ የጉበት ቫይረስ ማለት ነው። እና እናቴ በጣም ተሰቃየች በዛ ምክንያት። እና እኔ አሁን ወደዚህ ልመጣ 2 ቀን ሲቀረኝ ቁጭ ብዬ ያስለቀስኳት። ስድብ አርግቻት ገፈትራታለሁ። በጣም ነው የምሰድባት። ግን የኔ እናት አንደኛ ነች። ቁጭ አርገሻት? ቁጭ አርግቻት ጌታ ምስክር። ለምን? በቃ ምንም አላረገችኝም። እኔ ቁጭ አርግቻት ነው የምሰድባት። ምንም ሳታረገኝ ምንም አርግታኝ አታውቅም። እኔ ስመጣ ለበዓል ምናምን ቁጭ ብሎ ከሆነ ማለት ነው እኔ እንዳረብሻት ብላ ትወጣለች። እናቴ በጣም ምርጥ እናት ነው ያለኝ። ከሷ አልፎ የሷን እናት ራሱን ነገራታለሁ። አያትሽን? አያቴን በሷ ምክንያት በቃ ወንድሜን አንቺ ነሽ የገደልሽው ብዬ ስለማስብ ማለት ነው። ግን የኔ እናት አንደኛ ናት። በጣም ነው የምወዳት። ፊቷ ማዲያት ምናምን ስላለባት ከአዲስ አበባ የመጡ ጓደኞች ምናምን ካሉኝ እሷን አላሳያትም። እናቴ አይደለችም ነው የምላቸው። በእምነቱ ደቆ በሰው የተገፋ ይሄን ያህል ግን የኔ እናት ለኔ ብላ ነው እንደዛ ፊቷ ማዲያት የሆነው። ለኔ ብላ እሷ በጣም አንደኛ ቆንጆ እናት ነው ያለኝ። 8 ነን፣ እኔ 7ኛ ልጅ ነኝ። እንደማንም አንገብግባት አያውቅም እንደኔ። የኔ እናት በጣም ነው የምወድሽ የኔ ምስኪን እናት። በጣም ነው የምወድሽ። ቀሪ እድሜሽን ላንቺ ነው የምኖርልሽ። ቀሪ እድሜን እናቴ በጣም ነው የምወድሽ። ይቅርታ እማዬ፣ በጣም ነው የምወድሽ እናቴ። ልናገር ስለ አንተ ፍቅር፣ ስለገፈተርኩሽ፣ ስለሰደብኩሽ፣ ስላንቋሸሽኩሽ፣ በጓደኞቼ ፊት የሰው በታች ስላደረግኩሽ ይቅርታ እማዬ። በጣም ነው የምወድሽ። አንደኛ ነው የምሆንልሽ። እንደምትፈልጊው ትምህርቴንም መስከረም ላይ ቀጥልልሻለሁ እማዬ። እወድሻለሁ የኔ እናት። ልጅሽ ማን ጋር ነው? የባለቤቴ አባት ጋር። እዛም አዋጥተሻል፣ ወደዛም ልከሻል። ወደዚህ ብቻ ሳይሆን አሁን ግን አንደኛ ነው የምትሆኝ? አዎ አንደኛ ነው። ቀኑ ሙሉ የምትቀር እንዴ? አቶ ሮራ ሁሉ አይቀረኝም። እኔ ሌሊቱንም ምን ራ አቶ ሮራ ምንድን ነው? ሌሊቱንም እየቃምን ነው የምናድረው። ከየት ታመጫለሽ ብሩን? ወይኔ አንድ ሴትዮዋ ልጅ ስገዛና ታስቀምጥልኛለች። ሲጋራ ፓውኮ አይበቃኝም። ከዛ ሌሊቱን ሙሉ እንቅማለን፣ ሌሊቱን ሙሉ እናጭሳለን።
አባቴ እንደዚህ በረንዳ ላይ ቁጭ ብሎ እኔ ራሴ ክላስ አለኝ እያጨስኩኝ ማለት ነው ሰንደል ለኩሳለሁ። ሲመጣብኝ ፍራሹን ሲገድ ሲጋራውን ግግም ብዬ ነው አይደለም እለዋለሁ። በቃ ራሴን እንዳላጠፋ ስለሚፈሩ በጣም ይጠነቀቁልኛል። እያጠፋው እያዩኝ እኔ ለነሱ ትክክል ነኝ። ወንድምሽ በምን ደም ሞተው? ወንድሜ ከታላቅ ወንድሜ ጋር ትንሽ ተጋጨና እሷን ሰድቧት ነበር የመጣው። ሀረር ነበረች እሷ እና ከፖል ጋር ተጋጭቶ ነው ማጅራቱን የአስፓልት ደፍ መቶት የሞተው እና ከሱ ከሞተ በኋላ ነው በቃ እኔ ህይወቴ ብልሽቱ የወጣው። ቸርች አልሄድም። ጌታን የተቀበልኩት አንተ ጋር ነው 22 መጥቼ እና በቃ ግን አሁን ለልጄም አንደኛ እናት ነው የምሆነው። በዚህ አጋጣሚ ከባለቤቴ ጋርም ተጣልቼ ትቼው ልሄድ ወደ አረብ ሀገር ልሄድ ፕሮሰስ ጀምሬ ነበር የመጣሁት። ለምን ተጣላችሁ ደግሞ ከሱ ጋር? በቃ ሁሉ ምን ያናዱኛል፣ ለምን እንደሚያናዱኝ አላውቅም፣ ምን እንዲያደርጉኝ አላውቅም። ደግሞ በዙሪያ እግዚአብሔር የሰጠኝ ሰዎች በሙሉ ራሱ እኔን የሚወዱኝ ነው እንጂ የሚያጠፉ ሰዎች ራሱ አይደሉም። ለሚያናዱሽ ራሱ ስትነግሪኝ ፈገግ እያልሽ ነው። ፍቅር 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 እሺ አሁን ግን ካንተ ብዙ ትምህርት ተምሬያለሁ። ምንም የትኛውን ትምህርት ወደድሽው ከሁሉም? እኔ ሁሉም ንስሐ ለመግባት ኃጢአተኛ ነኝ ብዬ ስለምፈራ ወደ እግዚአብሔር ለመቅረብ በጣም ነበር የምፈራው። ግን እግዚአብሔር እኛን ይወደናል። እኛ ምንም ብንሆን ልጁ ነን ለእግዚአብሔር። ለዛ እኔ ሁሉም ትምህርቶች ተመችቶኝ ተሳክቶልኛል። አንተ በደንብ አጨብጭብ። እሺ አመሰግናለሁ። አሁን አንደኛ ነው የምትሆኚው። እናትሽን ቁጭ አድርገሽ መስደብ ካሁን በኋላ የለም። ከኔ ምንም የለም ከላይ ከሰማይ የባሪያ መልክ ይዞ በኔ ባጣተኛ በፍቅር ተይዞ